ቀይ ሽንኩርትን ብቻ በመጠቀም ይህን ሁሉ በሽታ መከላከል እንደሚችል ያውቃሉ? ሰላም ሰላም፣ ውድና የተከበራችሁ የቃል ዩቲዩብ ተመልካቾች ያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። በዚህ ቪዲዮ ስለ ቀይ ሽንኩርት የጤና ጥቅም የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት ነው የምጠይቃችሁ። እንግዲህ ወደ ቀይ ሽንኩርት የጤና ጥቅም ስንገባ አንደኛ በሽታ የመከላከል አቅማችን ከፍ ይላል። ቀይ ሽንኩርት በካሎሪ ዝቅተኛ፣ በቫይታሚን እና በማዕድናት ከፍተኛ እንዲሁም በፋይበር ከፍተኛ ነው። ስለዚህ በሽታ የመከላከል አቅማችን ከፍ ይላል ማለት ነው። እንዲሁም ደግሞ ቀይ ሽንኩርት በውስጡ ባለው ቫይታሚን ከፍተኛ ቫይታሚን ሲ እና አንቲኦክሲደንቶች ስላሉ ቫይታሚን ሲ ደግሞ በተዘዋዋሪ በሽታ የመከላከል አቅማችን ስለሚጨምር እንዲሁም ቫይታሚን ሲ የቆዳን ጤንነት ስለሚጠብቅ ከፍተኛ አስተዋጽኦ አለው ማለት ነው። ስለዚህ ቀይ ሽንኩርት በሽታ የመከላከል አቅማችን ከፍ ይላል። ቀይ ሽንኩርት የምንጠቀም ከሆነ በሽታ የመከላከል አቅማችን ከፍ ይላል ማለት ነው። ሁለተኛ ለልብ ጤንነት ነው። ቀይ ሽንኩርት በውስጡ ከፍተኛ አንቲኦክሲደንቶች አሉ። ይህም እንግዲህ ከዚህም ባለፈው ኩርሲቲን የሚባል ፍላቮኖይድም አለ ማለት ነው። እነዚህ ደግሞ በተዘዋዋሪ እንዴት ነው ለልባችን ጤንነት የሚጠቅመው ከተባለ በሰውነታችን ውስጥ የሚገኘውን ኮሌስትሮል መጥፎ ኮሌስትሮል በመቀነስ እንዲሁም ደግሞ ኩርሲቲን የሚባለው ንጥረ ነገር ለስኳር በሽታ የመጋለጥ እድላችን ይቀንሳል ማለት ነው። ከዚህ ባለፈ ቀይ ሽንኩርት በከፍተኛ ፖታሽየም እና ሌሎች አንቲኦክሲደንቶችን የበለጸገ ስለሆነ የደም ግፊትን ለመቀነስ ይረዳል ማለት ነው። ያ ማለት ደግሞ በተዘዋዋሪ የስኳር በሽታን ተከላከለልን ማለት የደም ግፊትን ተከላከለልን ማለት መጥፎ ኮሌስትሮልን ተከላከለልን ማለት በተዘዋዋሪ ለልባችን ጤንነት ከፍተኛ አስተዋጽኦ እያደረገ ነው ማለት ነው። ምክንያቱም ለልብ በሽታ የምንጋለጠው ሌሎች ነገሮች እንዳሉ ሆነው ከፍተኛ የደም ግፊት በሰውነታችን ውስጥ ሲኖርብን እንዲሁም ደግሞ ለመጥፎ ኮሌስትሮል ስንጋለጥ እንዲሁም ደግሞ ለስኳር በሽታ ስንጋለጥ እነዚህ ተደማምረው ለልብ በሽታ ያጋልጡናል ማለት ነው። ስለዚህ እነዚህን ነገሮች በመከላከል ለልብ በሽታ የመጋለጥ እድላችን ይቀንሳል ማለት ነው። ወደ ሶስተኛው ስንሄድ የአጥንት ጤንነትን ለመጠበቅ ቀይ ሽንኩርት በከፍተኛ አንቲኦክሲደንቶች የበለጸገ ስለሆነ እነዚህ አንቲኦክሲደንቶች ደግሞ በሰውነታችን ውስጥ የኦክሲዴቲቭ ውጥረትን በመቀነስ ለአጥንት መሳሳትና መሰበር እንዲሁም ደግሞ ኦስቲዮፖሮሲስ ወይም ደግሞ ኦስቲዮፖሮሲስ ለሚባለው በሽታ የመጋለጥ እድላችን ይቀንሳል ማለት ነው። ስለዚህ ሶስተኛ ለአጥንት ጤንነት ከፍተኛ አስተዋጽኦ አለው ማለት ነው። አራተኛ ጸረ ካንሰር ነው። ካንሰርን ይከላከላል። ቀይ ሽንኩርት በውስጡ ባሉት አንቲኦክሲደንቶች እና ሂስቲን እና ኩርሲቲን የሚባሉ ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች ደግሞ ለሆድና ለአንጀት ካንሰር የመጋለጥ እድላችን ይቀንሳሉ ማለት ነው። አምስተኛ ቀይ ሽንኩርት በከፍተኛ ፋይበር የበለጸገ ስለሆነ ለምግብ መፈጨትም ከፍተኛ አስተዋጽኦ አለው ማለት ነው። ስድስተኛ ጸረ ባክቴሪያል ነው። እንግዲህ ቀይ ሽንኩርት በውስጡ ባሉት ከፍተኛ አንቲኦክሲደንቶች አማካኝነት በሆዳችን እና በአንጀታችን ውስጥ ያሉ መጥፎ ባክቴሪያዎችን በመግደል ጠቃሚ ባክቴሪያዎችን ያበረታታል ማለት ነው። እንዲሁም ደግሞ ሰባተኛ በቀይ ሽንኩርት ጸረ ኦክሲዴቲቭ ነው። ይህ ማለት ምንድን ነው? በሰውነታችን ውስጥ የሚገኙ አላስፈላጊ ንጥረ ነገሮች ከሰውነታችን ለማስወገድ ይጠቅማል ማለት ነው። ዲቶክስ ነው ማለት ዲቶክሲፋይ ለማድረግ ያግዛል ማለት ነው። እንግዲህ በመጨረሻ የምነግራችሁ ነገር ቀይ ሽንኩርት በተለይ የሰውነት ክብደት ለመቀነስ የምታስቡ ልጆች ካላችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም ቀይ ሽንኩርት በካሎሪ ዝቅተኛ ነው፣ ግን ካርብ አለው ማለት ያን ያክል ብዙ ባይሆንም ለሰውነት ክብደት ስትጠቀሙ መጠነኛ አድርጋችሁ ተጠቀሙት ማለት ነው። ከዚህም ባለፈ እንግዲህ እኛ ኢትዮጵያውያኖች የምንሰራው ስህተት አለ ማለት ነው። ቀይ ሽንኩርት አዲስ አይደለም፣ ለዘመናት ስንጠቀም የኖርነው ነው። ነገር ግን ሙሉ ንጥረ ነገሮችን እያገኘን አይደለም ማለት ነው። ምክንያቱም ከወጥ ጋር በብዙ ሙቀት አሳልፈን በምንጠቀመው ሰዓት ከውስጡ ያሉትን ቫይታሚን እና ሚነራል ሙሉ በሙሉ አናገኝም ማለት ነው። ስለዚህ የቀይ ሽንኩርትን የጤና ጥቅም ለማግኘት ጥሬውን ብንጠቀመው ከፍተኛ አስተዋጽኦ አለው ማለት ነው።
ስለዚህ ጥሬውን በምንጠቀመው ሰዓት ግን እነዚህን በቀይ ሽንኩርት ውስጥ የምናገኛቸውን ቫይታሚንና ማዕድናት ሙሉ በሙሉ ሰውነታችን ያገኛል ማለት ነው። ጥሬውን ካልተጠቀምነው ግን በብዙ ሙቀት የምናሳልፈው ከሆነ እነዚህን ቫይታሚንና ማዕድናት ንጥረ ነገሮች አያገኝም ማለት ነው። ጉንፋን፣ የተለያዩ በሽታዎችን እንደሚቀንስ የተለያዩ ጥናቶች ያመለክታሉ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ባይ ባይ።